አልፋሩቅ መልቲሚዲያ ፕሮዳክሽን አጭር ወይም ትንሽ ማለት ነው ትርጉሙ ብዙ ያልተለመደ ጁለይቢብ ነው ስሙ ስለ እናት አባቱ ስለ ዘር ሐረጉ ምንም አይታወቅ የማንነት ወጉ ጁለይቢብ ድንክዬ አጭር ብቻ አይደለም እንደሱ አስቀያሚ በዓለም ላይ የለም በጃልያ ዘመን በዘርና ጎሳ በሚያመልኩ መሃል ቦታ ያለው አናሳ ደጋፊ ጓደኛ ተከላካይ የለው የጁለይቢብ አይነት ምንጩ አይታወቅ ሰው በዚህ ላይ ጎደሎ ክንድ ያህል ቁመቱ በመልክ አልታደለ አስቀያሚ ፊቱ በአግላይና በዳይ ማህበረሰብ መሃል ምን ይሆን የሱታ እንዴት ይዘልቀዋል ግራ ቀኙን አየ ከልቡ አስተዋለ ፍጡሩን የማይንቅ የእስላም ዲን አለ በዘር በጎሳ ፈርጅ በመልክ የማይመዝን እስላም እንዳለለት ልቦናው በማመን ሩህሩህና አዛኙ ነቢዩን ተተካ በአንድ አይን የሚያየውን እስላምን ፍለጋ ስለመፈጠሩም ሰው ግድ ባይለው ብላ ጠጣ የሚል አስታዋሽ ባይኖረው በውስብስብ ችግር በውጊያ ተጠምደው ለእያንዳንዱ ጉዳይ ዘዴ መላ ሲሹ አውጥተው አውርደው በጭንቀት ላይ ሆነው ረፍት አጥተው እንኳን ነቢዩ አይረሱትም ጁለይቢብ ምስኪኑን የአላህ መልእክተኛ ከአንድ አንሷር ቤት ሄደው ልጅህን ለትዳር ፈልጌያለሁ ብለው ሰውየው በደስታ ማሻአላህ አለ ልቡ በፍስሐ ውስጡ እየዘለለ ምን አስደሳች ዜና ይዘውልኝ መጡ እያለ ይዘው ጠፍቶት መላክቶ ደስታን ወሰን ሲያጣ ሲፈነድቅ ሲያዩ ለእኔ ግን አይደለም ስላሉት ነቢዩ በቀዘቀዘ ድምፅ ለማን ነው አላቸው ለጁለይቢብ ነበር የነቢ መልሳቸው ሰውየው ደንግጦ ከነቢዩ ርቆ ከሚስቴ ልማከር አለ ተሸማቆ ወደ ሚስቱ ሄደ የአላህ መልእክተኛ ልጅሽን ለትዳር ለመጠየቅ ሲሉ መጥተዋል ወደኛ ትልቅ የምስራች ደስ የሚሰኝ ዜና ከዚህ የበለጠ ምን እድል አለና እያለች ደስታዋን ገና ሳታጣጥም የጠየቁን እኮ ለሳቸው አይደለም ለጁለይቢብ ድንኩ መሆኑን ሲነግራት በአላህ ስም አለች እንደማትድራት ንዴቷ ፊቷ ላይ በግልጽ እየታየ
መልሱን ለማሳወቅ አንሷሮ ሰውዬ ወደ ነብዩ ዘንድ መራመድ ሲጀምር ልጅቷ ጠየቀች ለማን ልዳር ነበር። ነብዩ የጠየቁን ለጁለይቢብ ሲሆን እኛም እንዲህ ብለናል ይሄ እንደማይሆን መልሱን ልነግራቸው ወስነናል እኛ። ቅር አይላቸውም የአላህ መልእክተኛ ስትል እናቲቱ ልጅቱ አዘነች። ትንሽ ተረበሸች አሰበች መዘነች። ተው አታክስሩኝ ወደ እሳቸው ላኩኝ ቃላቸውን ላክብር እኔ ዝግጁ ነኝ አለች። የእስላም መልእክት ኢማን ያደረባት አላህ የመረጣት ተቅዋ የሞላባት ልጅቱም አልአሕዛብ አንድ አንቀጽ አንብባ ለአባት ለእናቷ ገልጻ በሚገባ የነብዩን ትእዛዝ ከመፈጸም በላይ ምን ምንዳ ይገኛል እንዴት ያለ ሲሳይ። እሳቸው ያሉኝን እቀበለዋለሁ ከልቤ በተግባር ተረጉመዋለሁ ብላ መልስ ሰጠች ለታላቁ ነብይ። ጌታዬ ጥሩን ለሷ አድርግላት መንገዱን አቅናላት ሕይወትን አግራላት ብለው ዱዓ አድርገው መርቀዋት ሄዱ። ከጁለይቢብ ጋራ በጥምረት ተዋህዶ በአላህ ፍራቻ እየተፋቀሩ በነብዩ እርዳታ በደስታ ኖሩ። ከሙሽሪኮች ጋር ጦርነት ተከፍቶ ጁለይቢብ ለጅሃድ ራሱን አዘጋጅቶ ዘመተ ሊዋጋ ሚስቱን ተጽናብቶ ለአይን ተሰወረ ውጊያ መሃል ገብቶ ሙስሊም ድል አድርጎ ሲጀመር ቆጠራ ሶሃቦች ሲገልጹ በተራ በተራ ማን ማን እንደሞተ ማን እንደቆሰለ ወይ የደረሰበት ያልታወቀ ካለ ሁሉም ጓደኛውን ዘመዱን ያስባል። እገሌ እገሌ ሞቷል ቆስሏል ይላል። ጁለይቢብ ምስኪኑን ማንም አላሰበው ላፍታ ግን ያረሳው የነቢ ልብ ነው። እስቲ ፈልጉልኝ የታለ ጁለይቢብ አዘዙ ነብዩ ተጨንቀው በማሰብ በሚገርም ሁኔታ 7 ጠላት ገሎ ከጀናዛዎች ጋር ተገኘ ተገሎ እሱ ከኔ ሲሆን እኔ ከሱ ሆኜ 7 ጥሎ ሞተ ጁለይቢብ ተገኘ እያሉ ነብዩ አነሱት በእቅፍ ከልብ በመነጨ ሐዘን በመንሰብሰብ ደገሙን የከሱ እሱም ከኔው ነው እያሉ በሐዘን ረሕመት ለምነው እንዲቀበር አዘው ተቆፍሮ ጉድጓድ ያለ ጥበት ቀበሩት ነበረና ሸሂድ። መዲናዊት ሚስቱ ከቶ የሌላታቻ ተቅዋ የተሞላች የአላህ ፍራቻ ለእስላም ዲን ጽናት የነበራት ኢማን ሲያስጠራት ይኖራል እስከ ዛሬ ሰሚን።
ምን መልኩ ቢከፋ ባይታወቅ ዝሮ እምነቱ ያኮራዋል የላቀ ምግባሩ ሀብትና ዝርያ ያማረ ቁመና ያለ አላህ ፍራቻ ሁሉም ነገር መና ለአላህ ያለው ፍቅር ሐቅን የማወቅ ከሀብታም ዘር መፈጠር መልክን አይጠይቅ ኢስላም የሁሉም ነው ለተቀላቀለው ይሄኛው ደሃ ነው በነገድ አይለየው የሰው ትልቅነት አይለየም ክብደቱ ወየመልኩ ማማር ለግላጋ ቁመቱ መለኪያ ሚዛኑ ዲኑ ነው እምነቱ መለኪያ ሚዛኑ ዲኑ ነው እምነቱ አካል በጎደለ ዘሩ ባልታወቀ በሰው ቦታ ያጣ በሰው የተናቀ አላህ ፍቅሩን አይቶ ሲያከብረው የሚያሳይ የጁለይቢብና የሚስቱ የኢማን መንፈስ ይደር በእኛም ላይ አልፋሩቅ መልቲሚዲያ ፕሮዳክሽን